በጣም የሚገርማችሁ ነገር የኢየሱስ ክርስቶስን አምላክነት እንደው አሳየኝ፣ የኢየሱስ ክርስቶስን አምላክነት አምጣው ምናምን ሰው ሲል ይገርመኛል። ምንድነው መሰላችሁት? አንደኛ ኢየሱስ ክርስቶስ ወደ ምድር የመጣው አምላክነቱን ለማሳየት አይደለም፣ አምላክነቱን ለመግለጥ አይደለም። ወደ ምድር የመጣው ኢየሱስ ክርስቶስ ለሰው ልጆች እስቲ አምላክነቴን ላሳያቸው ብሎ አልመጣም። አጀንዳው አይደለም እሱ። አምላክነትን የመግለጥ አጀንዳ ይዞ አይደለም የመጣው። ስለዚህ ኢየሱስ ክርስቶስ የተንቀሳቀሰው እንደ ዓላማው ነው። ከዓላማው አንጻር ነው የተንቀሳቀሰው። ሰዎች ይመጡና አምላክ የታለ እንደሆነ የታለ ለምን አምላክ ነኝ አላለ? ለምን እንደዚህ አላለ? እሱ አምላክነቱን ለማሳየት አይደለም በምድር ላይ የተገለጠ። ኢየሱስ የመጣው የሰው ልጆችን ለማዳን። ስለዚህ በሙሉ ወሬው ስለማዳን ነው የሚያወራው። ስለዚህ ከዓላማው አኳያ። ሁለተኛ ግን ስትመለከቱት ኢየሱስ ክርስቶስ እንደው አምላክ ነኝ እያለ ቢናገር፣ አምላክ ነኝ አምልኩኝ እያለ ቢመጣ፣ እኔ እኮ ጌታ ነኝ እያለ ቢመጣ ዓላማውን ከግብ ያደርሳሉ። ዓላማውን ከግብ አያደርሰውም። ለምን? የመጣው በአይሁዳውያን ማህበረሰብ፣ የመጣው በአይሁዳውያን ነባራዊ ሁኔታ ነው ራሱ ምን ያደረገው የገለጠው። እነሱ እኮ አይደለም በግልጽ እኔ አምላክ ነኝ አምልኩኝ ብሎ አይደለም ይሄው የምሰራው ስራዬ ይናገራል፣ ስራዬ ይገልጠኛል ብሎ የእግዚአብሔር ልጅ እንደሆነ እንኳን ክሌም ሲያደርግ ሲናገር ምንድነው ያሉት? እንዴ ድንጋይ እኮ ያነሱበት፣ ካለ ጊዜው እኮ ሊያስቀሩት ነበር። ኢየሱስ ክርስቶስ እንደሱ ቢያደርግ ኖሮ ገና አገልግሎቱ ሲጀምር ያሰበውን ዓላማ ከግብ አይደርስም። ስለዚህ ኢየሱስ የተጓዘው ከዓላማው አኳያ ነው ይሄድ እንጂ አምላክነት ለማሳየት አይደለም መጀመሪያ አመጣ። ነገር ግን አምላክነት ለማሳየት ባይመጣም ኢየሱስ ክርስቶስ ግን ሲሄድም ሲንቀሳቀስም አምላክ ስለነበር የአምላክነትን ግብር ይፈጽም ነበር። የአምላክነትን ግብር ምን ያደርግ ነበር? ያከናውን ነበር። በሚሄድበት በሚንቀሳቀስበት አምላክ ነው እሱ። ለምሳሌ ሰው ሲሰግድለት እንዳሁኑ አይ በቃ አይገባም አይልም። አምላክ ስለሆነ በግብሩ ምን አድርጎታል? ምን ማለት ነው? በሚኖረው ህይወት ግን አምላክነቱ ምን ተብሏል? ተገልጦ እናያለን።